ወሳኝና አጓጊ የነበረው ጨዋታ በወላይታ ዲቻና በሲዳማ ቡና የነበረው ጨዋታ በሲዳማ 2-1 ጨዋታው አልቋል። በዚህ ጨዋታ ላይ እንደገነዘብኩት ከሆነ በወላይታ ዲቻ የነበረው የዳኝነት ችግር ወላይታ አንድ ጎል ባስገባችው የቅጣት ምት ጎል እጅግ በጣም ምንም አይነት የዳኝነት እንከን ባይኖር ይህ ጎል ቀጥታ ጎል ነበረ። ጎሉ በዳኝነት አማካኝ እንዲሻር ተደረገ። ከዛ በኋላ ጨዋታው ኦሬዲ ወላይታ ዲቻዎች ቀንሶ ነበር። ሲዳማ ግን በጣም የጨመረበትና ራሱን ከፍ ያደረገ ጨዋታ ነበረ። ወላይታ ዲቻ አሁንም ድጋሜ መሰራት እንዳለባቸው በዚህ ጨዋታ ላይ በጣም ታይተዋል። አሁንም መሰራት እንዳለባቸው ሲዳማ ግን እጅግ ምርጥ የሆነ ብቃት 90 ደቂቃ ራሱ ተቆጣጥሮ እንደተጫወተ ታይተዋል። እና የኢትዮጵያ ዋንጫ የፍጻሜን ጨዋታ በወላይታ ዲቻ የነበረው ጨዋታ እጅግ በጣም አሳዛኝ ሆኖ ታይተዋል። በዚህ ጨዋታ ላይ የነበረው በጣም ዘማች ብዬ ማስበው የሲዳማ 7 ቁጥር ለባሹና በወላይታ ዲቻ ደግሞ የዮሴፍ ባለው ኳላ ማለት የዮሴፍ አልኩት ዮናታ ኳላ ተቀይሮ የገባው ልጅ እጅግ በጣም ምርጥ ጨዋታ አድርጎ ነበር። ምርጥ የጎል ሙከራዎችን አድርጎ ነበረ። ነገር ግን አልተሳካም። ይህ ጨዋታ እጅግ አሳዛኝ ለወላይታዎች ሆኖ ሲዳማ ደግሞ በጣም ደስ እንዲላቸው አድርገዋል። በዚህ ጨዋታ ላይ ለሲዳማ ቡና እንኳን ደስ አላችሁ፣ ለወላይታ ደግሞ ትንሽ ከዚህ በኋላ ተሻሽላችሁ እንድትቀርቡና እስከዚህ የመጣችሁት እናንተ ብርታት ስላለ ከዚህ በኋላ በርታታችሁ ለቀጣዩም ጨዋታ እንድትዘጋጁ ብዬ አሳስባለሁ። መልካም ጊዜ እንደሆን ተመኘው። እንኳን ደስ አለ ለሲዳማ ቡናዎች። መልካም